በዛሬ ቪዲዮአችን የምናየው አፍሪ ሳይት ላይ እንዴት ሰርቬይ አግኝተን ክፍያ ወይም ገንዘብ እናገኛለን የሚለውን ነው። ሶ ቀላል ስቴፕ ነው። ይሄን ለመጀመር የመጀመሪያው ስቴፕ ጉግል ላይ ገብተን afriSite.com ብለን እንገባለን ማለት ነው። ሴን ይመጣልን የመጀመሪያውን afriSite የሚለውን እንመርጣለን። ልክ ስንገባ ይሄን የሚመስል ፕላትፎርም እናገኛለን። ሆም ፔጁን ነው የመጀመሪያው ጆይን ያሳለ ወይም ሬጂስተር ነው። እሱን ካደረግን በኋላ ሁለተኛው ስቴፕ ላይ ሰርቬውን እናገኛለን። ሰርቬውን ካገኘን በኋላ ደግሞ ጌት ፔድ ወይም ደግሞ ይከፈለናል ማለት ነው። እዚህ ስቴፕ ነው የመጀመሪያውን ጆይን ነው እንለዋለን። ጆይን ካልነው በኋላ እንደሚመጣልን ፈርስት ኔም፣ ላስት ኔም፣ ኢሜይል እንደዚሁም ፓስወርድ ይጠይቀናል።
ፓስወርዶችን ያመጣልናል ማለት ነው። ሶ ሴቲንግ እንመለስና ሴኩሪቲ ላይ ቱ ስቴፕ ቨሪፊኬሽን አውተንቲኬሽን ኦን እናደርገዋለን። ሰክሰስፉል አድርግ ነው። ከዛ ቅድም ያልኳችሁ እዚህ ጋር ኖቲፊኬሽኖቹ ልክ ስራው ሲኖር ኢሜይል ላይ ወዲያው ኖቲፊኬሽን እንዲገባለን ኦን እናደርጋታለን። እንደገና በኤስኤምኤስም በቅድም ባስገባነው ስልክ ቁጥር ኤስኤምኤስ እንዲደርሰን ከፈለግን ለመጀመሪያ ለምሳሌ ትራንዛክሽን ሲፈጸም ኤስኤምኤስ ኖቲፊኬሽን ይገባልናል። እንደገና ደግሞ ሰርቬይም ሲኖር ኤስኤምኤስ ኖቲፊኬሽን ይበራልናል። ሶ ሴቭ ፕሪፈረንስ ብለን እሱንም እንደዚህ እናደርገዋለን ማለት ነው። አሁን እነዚህን ካበራናቸው ቀጥታ ስራ በሚኖር ሰዓት ምንጊዜም ግን ወዲያው ምላሽ ካልሰጠናቸው ሰርቬይ ቶሎ የማለቅ ባህሪ ያለው፣ ስለዚህ አክቲቭሊ መከታተል አለብን። ሶ ሆም ላይ ገብተን ልክ ስራ በሚኖርበት ጊዜ ከታች እዚህ ጋር አቬሌብል ሰርቬይ የምትላለች። አሁን ለአሁኑ 2 ሰርቬይ አቬሌብል እንደሆነ ያሳየናል ማለት ነው። ከዛ እዚህ ጋር የመጀመሪያው ላይ የምታዩት ያ ሰርቬይ ምን ያክል ብር እንደሚያስገኝልን ነው። ቀጥሎ ያው ደግሞ ሰዓት ነው። ሰርቬይ ከሌለ ደግሞ ልክ ኖ ሰርቬይ አቬሌብል አት ዚስ ሞመንት ይለናል። ከታች እነዚህ ምኖች የተለያየ እንትን ናቸው። ሰውን እዚህ ጋር ለሙከራ ነው። ምናልባት ሜቢ ሰርቬይ አለ የለም የሚለው ለማየት ነው። ሰርቬይ ካለ እዚህ ጋር ይገኛል። ከሌለ ደግሞ ከረንትሊ ኖት አቬሌብል ይላል። ግን ሁሌ ቼክ የምናደርገው ከሆነ ሰርቬይ አናጣም፣ ወዲያው መከታተል ያስፈልጋል ማለት ነው። ምክንያቱም ታይም ሊሚት ስላለው። ስለዚህ ይህን ይመስላል። በጣም ቀላል ነው። ሞክሩትና እናንተም ተጠቃሚ ሁኑ ማለት ነው። አመሰግናለሁ።